አዲሱ ኢኮኖሚክ ዲዴ የተባለው የአሜሪካ ሳንክሽን ቻይናን እና እንዲሁም ደግሞ ኢራንን አስቆጥቷል። ቻይና ይህ ዓለም አቀፉን ሕግ ያልተከተለ እንዲሁም ደግሞ የዩናይትድ ኔሽን ሴኩሪቲ ካውንስልን መሰረት ያላደረገ ነው ብላለች። ኢራን ደግሞ ይሄ የአሜሪካ የኢኮኖሚክ ሽብርተኝነት ነው ብላለች። ከዚህም በተጨማሪ ምንም የተለየ ነገር ደግሞ አያመጣም ስትል አጣጥላለች። ይህ ማዕቀብ እንግዲህ ሰከንደሪ ማዕቀብ ተብሎ ነው የሚጠራው። ለመሆኑ ሰከንደሪ ማዕቀብ የተባለበት ምክንያት ምንድን ነው? ይህ ማዕቀብ ሰከንደሪ ማዕቀብ የተባለበት ምክንያት በቀጥታ ኢራንን ስለማይነካ ነው። ኢራንን ሳይሆን ታርጌት የሚያደርገው ከኢራን ጋር ዲል የሚያደርጉ አካላትን ነው። አገራትንም ሊሆን ይችላል፣ ባንኮች ሊሆኑ ይችላሉ፣ ፖርቶች ሊሆኑ ይችላሉ፣ ከኢራን ጋር ትሬድ የሚያደርጉ እንዲሁም ደግሞ የተለያዩ የፋይናንሻል ሲስተሞች ሊሆኑ ይችላሉ። በዚህ መሰረት እንግዲህ ከኢራን ጋር ትሬድ የሚያደርግ የትኛውም ሀገር፣ የትኛውም ባንክ፣ የትኛውም ፖርት፣ ማንኛውም የኢኮኖሚን የሚያሳልጡ የትኛውም አይነት መካኒዝሞች አጠቃላይ ቀጥታ ሳንክሽን ይደረጋሉ። ይህ ሳንክሽን ምንድን ነው ካላችሁ ከአሜሪካ የፔመንት ሲስተም እንዲወገዱ ይደረጋል ማለት ነው። ስለዚህ ዓለም አቀፍ ትሬዲንግ መፈጸም አይችሉም እነዚህ ሀገራት። ከዚህም በተጨማሪ ደግሞ ስዊፍትን ባይፓስ ለማድረግ እንደ ክሪፕቶ ያሉ እንዲሁም ደግሞ የብላክ ማርኬት ሳይድ ማርኬት የሚጠቀሙ አካላቶችም እንደዚሁ በአሜሪካ ሀንት እየተደረጉ ተመሳሳይ ቅጣት ይጣልባቸዋል ማለት ነው። አሁን ላይ እንግዲህ የአሜሪካ ታርጌት ምንድን ነው? ሆርሙዝ ላይ ባለው ብሎኬድ እና እንዲሁም ደግሞ በዚህ በዲዴ የሚል ስያሜ በተሰጠው የኢኮኖሚ ሳንክሽን ኢራንን ብሎክ አድርጎ መያዝ እና ለረጅም ጊዜ እንደዛ ሆና ተሰፍታ እንድትቆይ ማድረግ ነው። ይሄ ነው የትራምፕ አድሚኒስትሬሽን ዋና ታርጌቱ። ዶናልድ ትራምፕ እንግዲህ እንደኔ ለኢራን ጥሩ ኦፈር ያቀረበ መሪ የለም። በተቻለ መጠን እስካሁን ድረስ ጥሩ ኦፈር ለማቅረብ ሞክሬያለሁ። ነገር ግን ኢራን ዲል ለማድረግ ዝግጁ አይደለችም። ለመደራደር ትፈልጋለች፣ ነገር ግን ጥሩ ዲል እያቀረበች አይደለም። ስለዚህ በዚህ ማዕቀብ እቀጥላለሁ የሚል ነገር ነው የተናገሩት። ይህ በእንዲህ እንዳለ ደግሞ በዛሬው ዕለት አይአርጂሲ የኢራን ጦር ከዲፌንሲቭ ወደ ኦፌንሲቭ ሽፍት ማድረጉን በይፋ አስታውቋል። ያ ማለት እስከዛሬ ድረስ ኢራን ዲፌንድ ነው ስታደርግ የቆየችው። ማለትም መጀመሪያ እና አሜሪካ ጥቃት ይፈጽማሉ፣ ከዛ እሷ ዲፌንድ ታደርጋለች፣ ሪታሌት ታደርጋለች። ነገር ግን ከዛሬ በኋላ እንደ አይአርጂሲ ከሆነ የኢራን አርሚ ኦፌንሲቭ የሆኑ ጥቃቶችን መፈጸም ይጀምራል። ፕሪምቲቭ ጥቃቶችንም መፈጸም ይጀምራል። ለምሳሌ ኦፕሬሽን ኤፒክ ፌሪ ልክ መጀመሪያ እንደጀመረ የተሰጠው ስያሜ ምንድነው? የመጀመሪያው ቀን ላይ ፕሪምቲቭ ስትራይክ የሚል ስያሜ ነው የተሰጠው። ማለትም ቅድመ መከላከል ማለት ነው። ያ ማለት አንድ አካል አስቀድሞ ጥቃት ሊፈጽም ነው የሚል እንትን ሲኖራችሁ፣ መረጃ ሲኖራችሁ ቀድማችሁ ጥቃት ትፈጽማላችሁ፣ ጥቃት እንዳይፈጽም። ስለዚህ ቀድሞ ራስን የመከላከል የሚባል ስያሜ ነው የሚሰጠው ማለት ነው። እንደነዚህ አይነት ጥቃቶችን ከዚህ በኋላ እንፈጽማለን እያለ ነው አይአርጂሲ ማለት ነው ከዛሬ በኋላ